እንዴት ናችሁ? ያው እንግዲህ ዛሬ በአዲስ ፕላትፎርም ተገናኝተናል። ይሄ ፕላትፎርም አሁን ላይ በጣም ብዙ ሰው እየሰራበትና እየተለወጠበት ያለበት ፕላትፎርም ነው። ያ የሆነበት ምክንያት ደግሞ ፕላትፎርሙ ገና አዲስ ስለሆነ ሰዎች በፍጥነት የራሳቸውን ቲም እየዘረጉ ወይም ደግሞ እየገነቡ ይገኛሉ ማለት ነው። ምክንያቱም ፕላትፎርሙ ገና ከተመሰረተ 1 ዓመት ሆነው። ስለዚህ በውስጡ ያለው የህዝብ ብዛት በጣም ዝቅተኛ ነው፣ ገና አዲስ ስለሆነ ያንን መሰረት አድርጎ ሰው በፍጥነት እየሰራበት ያለበት ፕላትፎርም ነው። እንዴት አድርጋችሁ አውርዳችሁ እንደምትጀምሩ ዛሬ ጋይድ አደርጋችኋለሁ ማለት ነው። ቪዲዮውን በደንብ ተመልከቱ። እሺ፣ እዚህ ጋር ኢንቫይት ያደረጋችሁ ሰው ይልክላችኋል ማለት ነው። ምናልባት እናንተ ማግኘት ከፈለጋችሁ ዩዘርኔም አስቀምጥላችኋለሁ። እናንተ ምናልባት ማግኘት ፕላትፎርሙን አወርዳችሁ መጠቀም ከፈለጋችሁ ዩዘርኔም አስቀምጥላችኋለሁ ማለት ነው። እዚህ ጋር እንደዚህ ብላችሁ ይህን ዩዘርኔም ጻፉና ቴሌግራም ላይ አዋሩን፣ ሊንክ ልክላችኋለሁ ወይም ደግሞ ስለ ፕላትፎርሙ በደንብ አብራርቼ እንድትጀምሩ አደርጋለሁ ማለት ነው። ይህንን ዩዘርኔም ጽፋችሁ ቴሌግራም ላይ ሰርች አድርጋችሁ ታገኛላችሁ። እሺ፣ አሁን ወደ ቪዲዮ እንመለስ። እሺ፣ አሁን ሊንኩን እንጫነዋለን ማለት ነው። ከዛ ሊንኩን ከተጫናችሁ በኋላ እንደምታደርጉት እዚህ ጋር ይታያችኋል፣ ዳውንሎድ ኖ ቱ ስታርት ሆስቲንግ የሚላለ። ነገር ግን እዚህ ጋር የላከላችሁን ወይም ደግሞ ኢንቫይት ያደረጋችሁን ሰው ስም አላመጣም። ስለዚህ እዚህ ላይ ሶስት ነጠብጣቡን ትነኩና ሪፍሬሽ የሚል ይታያችኋል። እዚህ ጋር ይሄን ሪፍሬሽ የሚለውን አንዴ ስትጫኑት ሪፍሬሽ ያደርጋል። ይኸው መጣላችሁ ማለት ነው። እዚህ ጋር ኤጀንት ሙሐመድ። ስለዚህ ይህ ሰው ኢንቫይት አድርጎኛል ማለት ነው በዚህ ሰው እና እንደዚህ አድርጋችሁ ኢንቫይት ያደረጋችሁን ሰው ቸክ ማድረግ አለባችሁ። በእናንተ ስር መዝግቦታል አልመዘገበ የሚለውን። ስለዚህ አሁን ምን ታደርጋላችሁ? ከታች ያለውን ስታርት ነው ሆስቲንግ የሚለውን እንነካለን ማለት ነው። ይሄን እንደዚህ ስነካ ቀጥታ ወደ ፕሌይ ስቶር የሚወስደን። ፕሌይ ስቶር ከደረስን በኋላ እዚህ ጋር ኢንስቴል የምትላለች፣ እነሱን ኢንስቴል እናደርጋለን ማለት ነው። እሺ ቤተሰብ፣ አሁን አፕሊኬሽኑ ወርዷል። ስለዚህ እዚህ ጋር ኦፕን የሚለውን እንነካለን ማለት ነው። ልክ እንደዚህ ስነካ ወደዚህ ነው የሚወስደን። ላንጉጅ እዚህ ጋር ያስመርጠናል። እናንተ በምትፈልጉት ማድረግ ትችላላችሁ። ነገር ግን በራሱ በአማርኛም ይችላል፣ ባይዘወይ በአማርኛም ይችላል። ኖርማሊ ግን ፎሎ ሲስተም በሉትን ብላችሁ ከዛ እንደዚህ ከገባችሁ በኋላ እዚህ ጋር አካውንት የምትመርጡት ከጉግል ነው፣ እዚህ ጋር ከጉግል ማለት ነው። እና ሳይን ኢን ዊዝ ጉግል የሚለውን እንጫናለን እዚህ ጋር ያለው ማለት ነው። እዚህ ጋር እንመርጣለን። ለምሳሌ እናንተ የምትፈልጉት ምናልባት ስልካችሁ ላይ 1፣ 2፣ 3 ሊኖር ይችላል። ስለዚህ ከነዛ ውስጥ የምትፈልጉትን ትመርጣላችሁ ማለት ነው። ለምሳሌ እኔ እዚህ ጋር ያለውን እመርጣለሁ ማለት ነው። ከዛ ሎድ ካደረገ በኋላ ልክ እንደዚህ ያመጣላችኋል። እንደዚህ ካመጣላችሁ በኋላ በርዝደይ ስም ደግሞ እና ደግሞ ኢትዮጵያ ምናምን ካንትሪ ያመጣላችኋል። እናንተም ባላችሁበት ካንትሪ መምረጥ ትችላላችሁ። ኢትዮጵያ የሆነ ኢትዮጵያ እዚህ ጋር የቀስት ምልክቷን ነክቶ መምረጥ ይችላል። ለምሳሌ እንዲህ ስታደርጉት ያስመርጣችኋል ማለት ነው። የምትፈልጉትን ካንትሪ ትመርጣላችሁ። እዚህ ጋር በርዝዴይ ነው። በርዝዴይ የራሳችሁን እድሜ ትሞላላችሁ ማለት ነው። ከዛ ፊሜል ኦር ሜል ይላችኋል። እዚህ ጋር ሴት ኦር ወንድ ያላችሁ ነው። ስለዚህ ሜል የሚለውን ትነኩና ምን ትላላችሁ? ሴቭ። ከዛ አሁን አፕሊኬሽኑ ኦልሬዲ ከፈታችሁት ማለት ነው። ይሄን ይመስላል አፕሊኬሽኑ። በጣም ጽድት ያለ የሚገርም ፕላትፎርሙ የሚገርም ማለት ነው። እንደዚህ ከገባችሁ በኋላ እዚህ ጋር ሳይን ኢን ትላላችሁ። እሱን ካላችሁ በኋላ አሁን ሙሉ በሙሉ ገባችሁ ማለት ነው። እዚህ ከገባችሁ በኋላ ምንድን ነው የምታደርጉት? እዚህ ጋር ይታያችኋል። እዚህ ጋር ሚ የምትላለች እዚህ ጋር ትነኩና ወደ እናንተ ፕሮፋይል ይወስዳችኋል። እዚህ እናንተ ፕሮፋይል ከገባችሁ በኋላ መጀመሪያ እዚህ ጋር ኤጀንሲ የሚል ይታያችኋል። ኤጀንሲ የሚለውን ትነካላችሁ። ልክ እንደዚህ ሲያመጣላችሁ እዚህ ጋር ምን ታደርጋላችሁ? ጆይን አን ኤጀንት። ስለዚህ ኤጀንት ክሬት ልታደርጉ ነው ማለት ነው። ስለዚህ ኢንቫይት ያደረጋችሁን ሰው አይዲውን ትሞላላችሁ ማለት ነው። ገብቷችኋል? ኢንቫይት ያደረጋችሁን አይዲውን እዚች ጋር ጆይን አን ኤጀንት ስትሉ መሙላ ያመጣላችኋል። ከዛ አይዲውን ትሞሉና ኮንፊርም ትላላችሁ ማለት ነው። ምናልባት እናንተ ይህንን አፕሊኬሽን ዝም ብላችሁ ወይም ደግሞ ያለ ኢንቫይተር ከሆነ ያወረዳችሁት እኔ አይዲ ሆናችኋለሁ ወይም ደግሞ በእኛ ፋሚሊ ዘንድ ያሉ ልጆች በደንብ ያስረዷችኋል። ስራውን አብራችሁ ትሰራላችሁ ማለት ነው። አይዲ ለመሙላት 24 51 78 3 ይሄን አይዲ ሙሉና በእኛ ስር ሆኖ ማለት ነው። አሪፍ እናስተምራችኋለን፣ ተያይዘን እንሰራለን። ብዙ ፋሚሊዎችም ስላሉ ከእነሱ ጋር አሪፍ የሆነ ሪሌሽን ይኖራችኋል ማለት ነው። እና ይሄንን አይዲ ከሞላችሁ በኋላ ጆይን አን ኤጀንት ላይ ገብታችሁ ኮንፊርም በሉት። ይሄንን አይዲ ሙሉና እሺ። ቀጥታ ያንን አይዲ እንደሞላችሁ ኤጀንት ሙሐመድ ሐሰን የሚል ያመጣላችኋል። ከዛ ጨረሳችሁ ማለት ነው። ይህን ከጨረሳችሁ በኋላ ትመለሳላችሁ። ስለዚህ አሁን ከተመለሳችሁ በኋላ ምንድን ነው የምትሰሩት? እዚህ ፕላትፎርሙ ላይ አንደኛ አዲስ ገቢዎች ተብሎ የታሰበ ታስክ አለ፣ አዲስ ገቢዎች ማለት ነው። ይሄ ፕላትፎርም
አዲስ ሰው ሲመጣ ወይም ደግሞ አዲስ ከስተመር ሲመጣ አዲስ ሰው ይሄን አፕሊኬሽን ሲከፍተው እስከ 7 ቀን ለአዲስ ሰው የሚሰጥ ታስክ አለ። ያ ታስክ ለየት ያለ ታስክ ነው። ለእናንተ በቀን 6000 ፖይንት ነው የሚሰጣችሁ። ስለዚህ ያንን ታስክ በስነ ስርዓቱ መስራት አለባችሁ ማለት ነው። ምክንያቱም አሪፍ ቻንስ ነው። ገባችኋል? ስለዚህ ምን ታደርጋላችሁ? ያንን ታስክ ለመስራት እዚህ ጋር ታስክ የሚል አለ። ታስክ ታያችኋል። ታስክ የሚል አለ። እንደዚህ ትነካላችሁ። ከዛ እዚህ ከነካችሁ በኋላ ያመጣላችኋል። የታስክ ታይፕ እዚህ ጋር እንዳለ ይደረድላችኋል። እነዚህ ሁላ ታስክ ናቸው። አሁን እናንተ የመጀመሪያ ታስካችሁን ለመስራት ግዴታ ቬሪፋይ ማድረግ አለባችሁ። ይህንን ቬሪፋይ ለማድረግ እዚህ ጋር ቬሪፋይ የምትል ተነካላችሁ ማለት ነው። ልክ እንደዚህ ያመጣላችኋል። እዚህ ከመጣችሁ በኋላ አሉ ኦል ነው የምትሉ እዚህ መሀል ላይ። ስለዚህ እንደዛ ትነኩታላችሁ ማለት ነው። ልክ እዚህ ጋር ከመጣችሁ በኋላ ይሄን ኢንተርፌስ ነው የሚያመጣላችሁ። ልክ እንደዚህ ያመጣላችኋል። እዚህ ከመጣችሁ በኋላ የምትነኩት አፕሎድ ኤ ፎቶ ኦፍ ዩርሰልፍ የሚል አለ። እዚህ ጋር ትነካላችሁ ማለት ነው። እሺ ልክ እንደዚህ ፎቶዎቻችሁን አፕሎድ ካደረጋችሁ በኋላ ምን ታደርጋላችሁ? እዚህ ጋር ደግሞ ስታርት አውተንቲኬሽን የሚል አለ። እዚህ ጋር ስትነኩት ሮቦቷ ጋይድ ታደርጋችኋለች። ሮቦቷ ማለት ነው። ይሄንን ትነኩና ልክ እሷ ሮቦቷ እንዳለቻችሁ ፊታችሁን ማንቀሳቀስ ነው ማለት ነው። ተመልከቱ እዚህ ጋር Please slowly turn your head. Please slowly turn your head to the right. Please open your mouth slightly. ኤግዛክትሊ አሁን ተከፍቷል ማለት ነው። ስለዚህ እዚህ ጋር ፓስወርድ ታስገባላችሁ። ይሄን ፓስወርድ ስታስገቡ ግን የማትረሱት መሆን አለበት። ይሄን ከረሳችሁት አንደኛ የሰራችሁትን ፖይንት በባንክ ዊዝድሮ ለማድረግ ይሄን ኮድ ይጠይቃችኋል። ያኔ ይከለክላችኋል ማለት ነው ካላወቃችሁት። ስለዚህ ይሄን ፓስወርድ መርሳት የለባችሁም። የማትረሱትን ፓስወርድ ታስገባላችሁ እና ደግሞ ለሰውም ፖይንት ሸር ማድረግ ስትፈልጉ መንቀሳቀስ ስትፈልጉ ይሄን ኮድ ስለሚጠይቃችሁ መርሳት የለባችሁ። ላለመርሳት አሪፍ የሆነ ወይም ደግሞ ቀላል የሆነ ፓስወርድ አስገቡለት። ፓስወርድ አስገብታችሁ ኮንፊርም ስትሉት ልክ እንደዚህ ያመጣችኋል ማለት ነው። አሁን ወደ ዋናው ስራ መጥታችኋል ማለት ነው እና ይሄን ይመስላል። አሁን ታስኩን እዚህ ጋር አስቀምጦላችኋል። አሪፍ። ስለዚህ ልክ እንደዚህ ቬሪፋይ ካደረጋችሁት በኋላ ልክ እንደዚህ የምትሰሩትን ስራ ይደረድርላችኋል ማለት ነው። በጣም ደስ የሚል ፕላትፎርም ነው። ለአሰራርም በጣም ቀላል ነው። እዚህ ጋር ይላችኋል መሰላችሁ ሆስት ኦን ማይክ ፎር 2 ሃወር እዚህ ጋር ቱዴይ ላይቭ ታስክ ብሎ ያስቀምጥላችሁ እና ለ2 ሰዓት ተቀመጡ ነው የሚለው። ስንት ሰጣችኋለሁ ነው የሚለው 1000 ለ2 ሰዓት ስትቀመጡ። ስለዚህ እዚህ ጋር 1000 ይሰጣችኋል ማለት ነው። እዚህ ጋር ወረድ ብላችሁ እንደዚሁ ለ1 ሰዓት 2000፣ እዚህ ጋር ለ2 ሰዓት 2000። እዚህ ጋር 2 ሰዓት ተቀምጣችኋል አይደለ? ይሄም 2 ሰዓት ስትቀመጡ የዚህንም 1 ሰዓት የዚህንም 2 ሰዓት ባንድ ነው የምትቀበሉት ማለት ነው። 5000 ደረሳችሁ። ይሄኛው ብቻ 3 ሰዓት ይጠይቃችኋል። ለዚህ 2 ሰዓት ተቀምጣችሁ ነበር። ለዚህ 1 ሰዓት ሲጨምሩ 3 ሰዓት። ስለዚህ በአጠቃላይ ለ3 ሰዓት ተቀምጣችሁ 6000 ፖይንት ማግኘት ትችላላችሁ ማለት ነው። ከዛ እነዚህ ሌላ ታስኮች ናቸው። እነዚህ እናንተም ብዙ እንትን አይሏችሁም። ዋናውን ይሄን ከሰራችሁ በኋላ ኤጀንት ሆናችሁ ስትንቀሳቀሱ ስለነዛም በደንብ ታውቃላችሁ ማለት ነው። አሁን ግን ስፔሻሊ እነዚህ ታስኮች ናቸው። እነዚህን መስራት ለመጀመር ምን ታደርጋላችሁ? እዚህ ጋር ኢንተር የሚላል ይሄን ኢንተር የሚለውን ስትነኩት ልክ እንደዚህ ያመጣላችኋል። እዚህ ከመጣችሁ በኋላ እዚህ ጋር አድ ታይትል ይላችኋል። የራሳችሁን ቤት ለመክፈት ማለት ነው። አድ ታይትል ስላችሁ ምን ትላላችሁ? እዚህ ጋር የምትፈልጉትን ለምሳሌ ሌታስ ቱጌዘር በቃ ብኑ በጋራ መስራት ልክ እንደዛ ማለት ነው። ከዛ እዚህ ጋር ስትመጡ የምትፈልጉትን ትመርጣላችሁ። ለምሳሌ ፍሬንድ፣ ቻቲንግ፣ ሚውዚክ፣ ኢሞሽን የምትፈልጉትን እናንተ የምትፈልጉትን ለምሳሌ ቻቲንግ ልበለው ይሄንን። ከዛ እዚህ ጋር ከመጣችሁ በኋላ ታች ፍሪ ማይክ ይሄንን የማይክ ታይፑን ፍሪ ማይክ አድርጉት። ከዛ 9 ወንበር፣ 16 ወንበር፣ 25 ወንበር የሚላለ አሁን 9 ይበቃችኋል። ያኔ ሲበዛ ማስተካከል ስለምትችሉ ሰው ከበዛባችሁ መጨመር ትችላላችሁ ማለት ነው። ታች ጋር አናውንስመንት ላይ እንምጣና እዚህም ጋር ዌልካም ብላችሁ ጻፉበት። የሆነ አናውንስ እንደማድረግ ነው። ዝም ብላችሁ ዌልካም ብላችሁ ጻፉበት። ይሄን ከጨረሳችሁ በኋላ ምን ታደርጋላችሁ? እዚህ ጋር ጎቱ ቻት ይላል። ስለዚህ ምን ታደርጋላችሁ? ትነካላችሁ ማለት ነው። እዚህ ጋር ኢሜጅ አፕሎድ አድርግ እያለኝ ነው። አጋጣሚ ኢሜጅ ረስቼ ስለነበር ነው። በጣም ይቅርታ። ኢሜጅ አፕሎድ ለማድረግ እዚህ ጋር የካሜራ ምልክቷ ከላይ ያለችዋን ትነካላችሁ። ስትነኩት ፎቶ ያስመርጣችኋል። ፎቶ ከመረጣችሁ በኋላ ኮምፕሊት በሉት ማለት ነው። ልክ እንደዚህ ኢሜጁን ከመረጣችሁ በኋላ ይታያችኋል። ስለዚህ ኢሜጅ አስገባሁኝ። ስለዚህ ጎቻ ትለዋለሁኝ። አሁን ወደ ላይቭ ቦታ ይወስደኛል ማለት ነው። ይሄ የራሴ ቤት ነው። እዚህ ጋር ከመጣን በኋላ እዚህ አንድ ቁጥር የራሳችሁ ቤት አንድ ቁጥር ነው የምትነኩት። እንደዚህ ነው ገባችሁ፣ ስራ ጀመራችሁ ማለት ነው። ታያችኋል እዚህ ጋር ይሄ 3 ደቂቃ ተቀምጠሃል አለኝ። ስለዚህ ከ120 3 ደቂቃ። ስለዚህ እንደዛ አድርጋችሁ ደቂቃችሁን ስትጨርሱ እዚህ ጋር ክሌም ይላችኋል። በቢጫ ከለር ክሌም ትላላችሁ ማለት ነው። አሁን ይሄን ይመስላል አከፋፈቱ። ይሄን ከከፋፈታችሁ በኋላ ማሳያችሁ እንዴት እኛ ጋር ጆይን እንደምታደርጉ ነው። ስለዚህ እኛ ጋር ጆይን ለማድረግ ምን ታደርጋላችሁ? እዚህ ጋር ትመለሱና ወደ ኋላ እዚች ጋር ሩም የምትላለች ሩም
እዚህ ጋር ትመጣላችሁ። እዚህ ከመጣችሁ በኋላ እንደምታደርጉት የሰርች ምልክቷን ትነካላችሁ። ልክ እንደዚህ እዚህ ከነካችሁ በኋላ 24 51 78 3 ይሄንን ሰርች አድርጉት። ከዛ ቀጥታ ይሄንን አካውንት ያመጣላችኋል። አሁን ኦፍላይን ነው የሚለው፣ ስለዚህ ይሄን አካውንት ያመጣላችኋል። ይሄን አካውንት እዚህ ጋር ላይቭ የሚል ካመጣላችሁ፣ እዚህ ጋር ኦፍላይን የሚለው ላይቭ ብሎ ካመጣላችሁ ቀጥታ ግቡ። እኔ ያለሁበት ይወስዳችኋል ማለት ነው። ምናልባት ካላመጣላችሁ እዚህ ጋር ኢንተር ብላችሁ ይሄን የሚሩ መግባት ትችላላችሁ። ሌላው ደግሞ ምንድነው እዚህ ጋር ይታያችኋል። እዚህ ቻት የሚል አለ። ይሄን ቻት የሚለው ስትነኩት ቀጥታ ወደ ቻት ቦታ ነው የሚወስዳችሁ። ትንሽ ኔትወርክ ስላስቸገረኝ ቀጥታ ልክ እንደዚህ ወደ ቻት ማድረጊያ ይወስዳችኋል። እዚህ ከገባችሁ በኋላ ምን ታደርጋላችሁ? ትጽፉልኛላችሁ ማለት ነው። ሀይ ብላችሁ መጥቻለሁ ምናምን በሉና ጻፉልኝ። እኔ ቀጥታ አያዋለሁ። በውስጥ እናወራለን። ቴሌግራም ላይ አሪፍ ቪዲዮዎች ስላሉ በዛ ሼር አድርጊ። ፕላትፎርሙን ተረድታችሁት እንድትሰሩ ጋይድ አደርጋችኋለሁ ማለት ነው። ይሄን ይመስላል የዛሬው ቪዲዮ። ቀጥታ እንደመጣችሁ ልክ በዚህ መልኩ እኔ ጋር ጆይን አድርጉ። በውስጥ በደንብ አድርጌ አስረዳችኋለሁ።